ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ እኔ የመሰለ ፈጣይር አሰራር ነው ማሳያችሁ ማለት ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ወደ አሰራሩ ስንሄድ አንድ ግማሽ ኩባያ ወተት፣ እዚህ ጋር ግማሽ ኩባያ ወተት አድርጌያለሁ። ከዛ በመቀጠል 2 ጅቡን ኬሪ አድርጌያለሁ። ከዛ በመቀጠል 1 ማንኪያ ጨውና 1 ማንኪያ ስኳር አደርጋለሁ። ከዛ በመቀጠል ዘይት ነው የምናደርገው። ዘይት ግማሽ ኩባያ ማለትም የሻይ ኩባያ ማለት ነው። ትንሽዬው ዘይት እናደርጋለን። ከዛ 1 ማንኪያ በትልቁ ማንኪያ 1 ማንኪያ እርሾ እናደርጋለን። ሁለት ኩባያ ፍርኖ ዱቄት አዘጋጃለሁ። 1 እርጎ ጨምራለሁ እዚህ ጋር። አንድ እርጎ ጨመርኩ። 2 ኩባያ ፍርኖ ዱቄት ነው የምጨምረው። በደንብ ከመታወት በኋላ ፍርኖ ዱቄቱን ጨምሬ አቦካዋለሁ ማለት ነው። ምንጊዜም 1 ኩባያ ወተትና ውሃ ካደረግ 2 ኩባያ ደግሞ ፍርኖ ዱቄት ይበቃዋል። እንደ ውሃው ብዛት ነው። አሁን ግማሽ ኩባያ ወተትና ግማሽ ኩባያ ውሃ ነው ያደረኩት። አጠቃላይ 2 ኩባያ ፍርኖ ዱቄት ይበቃዋል ማለት ነው። እዚህ ጋር በደንብ አማሰልኩትና ፍርኖ ዱቄቱን ጨምራለሁ ማለት ነው። እዚህ ጋር ፍርኖ ዱቄቱን ጨመርኩ። በደንብ አቦካዋለሁ ማለት ነው። እዚህ ጋር በደንብ አቦካሁት። ከ30 ደቂቃ በኋላ ይሄን ይመስላል። ኩፍ ብሎ እንትን አድርጌው ነው አውርጄው። ከዛ ይኸው እንደዚህ ጠቀለልኩት ማለት ነው። እዚህ ጋር ለመቅረጽ ስላልተመቸኝ ነው ያሳለፍኩት። ከዛ ይኸው እንደዚህ አድርጌ እየጠቀለልኩ ነው። በክቡ አረኩትና በ3 ማዕዘን መጠቅለል ማለት ነው። ጅቡኑ አይታይም እዚህ ጋር ካሜራውን እኔ ስለያዝኩት ማለት ነው። እና የተጠቀምኩት ጅቡን የጅቡን ኬር የሚባለው ነው። ይኸው እንደዚህ አድርጌ ጠቀለልኩት ማለት ነው በትንሹ። በኋላ ኩፍ ስለሚል በጣም ከበዛ ደግሞ ያስጠላል፣ ዳቦ ስለሚመስል። ይኸው እንደዚህ አድርጌ ጠቅልል አደርገዋለሁ ማለት ነው። ከዛ በመቀጠል 1 እንቁላልና ትንሽ ወተት አዘጋጃለሁ። ከላይ ልቀባው ማለት ነው። ከለር እንዲኖረው ቀይ ይሆናል። እዚህ ጋር ያዘጋጀሁትን እንቁላልና ወተት ከላይ ቀባዋለሁ ማለት ነው። ከዛ ፍሩኑን መጀመሪያ አብርቼው ነበር 180 ዲግሪ። ይሄን ይመስላል መጨረሻው። 30 ደቂቃ ነው ያበሰልኩት። በጣም ነው የሚጣፍጠው፣ በጣም ነው የሚያምረው።